ዛህራ ለምንድን ነው የሰለምሽ? ቢስሚላህ እኔ የሰለምኩት በጣም ረጅም ነው፣ ግን ዋናውና ትልቁ አላህ Subhanahu Wa Ta'ala ፈጣሪን ስለምፈልግ ነው። አንዱን አምላክ በብቸኝነት ማምለክ ስለምፈልግና የነቢያት አስተምሮ እስላም ስለሆነ ነው የሰለምኩት። በቃ አላህን በጣም ስለምወደው ስፈልገው ስለነበር ያን ፈጣሪ ሰማያትና ምድርን ያስገኘ ፈጣሪ አንዱና ብቸኛ የሆነውን አምላክ እንዴት ማምለክ እንዳለብኝ ስፈልገው ስለነበረ እስላም ላይ ነው ያገኘሁት። እስልምና ነው ያን ያስተማረው፣ ያንን አንዱ አምላክ በብቸኝነት እንዲመለክ የሰበከው ኢስላም ነው። ከእስልምና ውጭ ይሄንን አስተምሮ የሚሰብክ የትም የለም እና አላህን ስለምወደው ነው። አላህን በጣም መመለክ ስለሚገባው እና ይሄን ሰማያትና ምድርን የፈጠረ ያስገኘኝ አምላክ ይሄን አምላክ ማምለክ ስላለብኝ ነው የሰለምኩት እና አልሐምዱሊላህ በትክክል አግኝቼዋለሁ። በተጨማሪም ደግሞ ነቢያቶች ሁሉ ያስተማሩት በቃ ሁሉም ነገር የምታገኙት እስልምና ነው። ህይወታችንን መሪ የሚያገኘው የህይወት ምሪት ከፈለገ አንድ ሰው ህይወቱ እንዲስተካከልለት ከፈለገ ኢስላም፣ መልካም ነገራቶች በአጠቃላይ ማግኘት የፈለገ ሰው ኢስላም፣ አላህን በብቸኝነት ማምለክ የፈለገ ሰው ኢስላም። እስልምና ብዙ ነገር ነው የሰጠን፣ ነቢያቶችን ሰጠን። የመጀመሪያው አላህ Subhanahu Wa Ta'ala ሰጠን፣ በብቸኝነት እንድናመልከው ያደረገን፣ የተፈጠርንበትን ዓላማ አገኘን። አንድ ሰው ለምን እንደተፈጠረ ራሱ አያውቅም እኮ። አሁን እስኪ ሄደህ አሁን ለምንድን ነው የተፈጠርከው ሲባል እኔ እንጃ ነው የሚል አብዛኛው ሰውና እኛ ግን የተፈጠርንበትን ዓላማ አላህ Subhanahu Wa Ta'ala ነግሮናል። ለእንደዚህ ነው የተፈጠረ፣ በቃ ፐርፐዝን ታውቀዋለህ። አንድ ሰው የሆነ ዓላማ ኑሮት የሚጓዝ ሰውና ዓላማ ሳይኖረው የሚጓዝ ሰው አንድ አይደለም። ልክ እንትን ነው፣ ዓላማ ሳይኖረው የሚሄድ ሰው ልክ እንደ ወንዝ ነው። በቃ ያገኘ ሰው ይጠልፈዋል። ወንዝ የሚሄድ ወንዝ አይተህ ከሆነ መስኖ እንትን የሚለው ይጠልፈዋል፣ የሚጠጣው እንትን ይጠልፈዋል። በቃ ካብት የሚያጠጣው ይጠልፈዋል፣ ሁሉም ሰው ይጠልፈዋል። በዛም በዚህም እየተወዛገበ ህይወቱ ያልፋል፣ መጨረሻ አያምርም። ዓላማ ያለው ሰው ግን ጠሪቁን ያውቀዋል። በቃ በዛ መንገድ ሄድኩኝ ወይስ አልሄድኩም የሚለው ራሱ ላይ ይስተሳሰባል እንጂ ጥያቄ አይፈጥርበትም። ወደዚህ አይወዛገብ። የሰው ልጅ ደግሞ አእምሮ በጣም ምጥቅ ነው፣ ሁል ጊዜ ጠያቂ ነው እና ለዛ ጥያቄ እርፍ የሚያደርግ መልስ የሚሰጠው እስላም ብቻ ነው። ከእስልምና ውጭ ይሄን መልስ ልታገኝበት የምትችል ሃይማኖት የትኛውን ቦታ ላይ አታገኝ እና ይህ እሱም መልስን ያግኝቻለሁ እስልምና ላይ። ፍጡር አይመለክም እስልምና ላይ፣ አንዱ አምላክ በብቸኝነት ነው የሚመለከው እስልምና ላይ። ብቻ ይሄ ነው የሳበኝ። መለኮታዊ ኢስላም መለኮታዊ ሃይማኖት መሆኑ ራሱ እቅፍ ያደርግሃል። ህይወትህን በቃ እንድታስተካከል ከጧት እስከ ማታ ምን እንደምታደርግ ያስተምርሃል። ከጧት እስከ ማታ ምንም ነገር ውስጥ ግባ፣ ምንም አይነት ነገር ውስጥ ግባ አንተ በቃ ፊጥራ ነው ኢስላም ማለት። ምንም አይነት ውስጥ ግባ እስልምና አዛለ። ምንም አይነት ነገር ጠይቅ እስልምና ይመልሳል። ይሆን ይሄ እኮ ባህላዊ ነው፣ ይሄ እኮ እንትናዊ ነው የሚባል ነገር የለው። እስልምና ለእያንዳንዱ ጥያቄ መልስ አለው። ለእያንዳንዱ ስታስነጥስ የራሱ ምን ማለት እንደሌለበት የሚያስተምር ዲን ነው ዲን ኢስላም። ለሁሉም ነገር በቃ መልስ ይሰጣል ማለት ነው። እና ታይም ክርስቲያን ከሆነ ይቀጥልና ከዛ ቀጥላል።